በዛሬ ቪዲዮ ስንብት ላይ የመጨረሻውን ክፍል ሀቲጄ እርጉዝ የሆነችውን አስሊን ለመግደል የምትሞክርበትን በመጨረሻ በድንገት ምህመት ላይ ተኩሳ የምትገልበትን እና ምህመት የሚሞትበትን ሀቲጄ የምታመልጥበትን እንዲሁም የሀቲጄ አባት እስር ቤት የሚገባበትን እና ሌሎችም ልብ አንጠልጣይና አጓጊ ትዕይንቶችን ይዤ ቀርቤያለሁ። ወደ አጓጊ ክፍል አለፍኩኝ። ሀቲጄ መሳሪያዋን በመደቀን አስሊ ላይ አሁን ዛሬ ይዘት ትሞቻለሽ እና ሁሉም ሰው ያስባል ከባህር ዳርቻው ስር ተንሸራተሽ እንደሞች እናም ልጅሽ እዙ ትቀበራለች፣ አንቺም እዙ ትሞቻለች። በመጨረሻ ምህመትን የራሴ ማድረግ እችላለሁ ስትል ሀቲጄ ለአስሊ እየነገረቻት እንደምትገላት ትዝትባታለች። አስሊ እያለቀሰች ትማጸናታለች። እባክሽን ይህን ነገር አታርቂ፣ ሁሉም ሰዎች ሲሰሙና ሲያውቁ በጣም ይቀየሙሻል። በሌላ በኩል እስር ቤት ትገቢያለች ብላ አስሊ ልታስፈራራት ብትሞክርም እንኳን ግን ሀቲጄ መሳሪያዋን ደቅና እገድልሻለሁ ስትል ትዝታለች። አንቺን ያወቅኩበት ቀን የተረገመ ይሁን አስሊ፣ አንቺ ወደ ህይወቴ ውስጥ መጣሽ፣ በመጨረሻ የማፈቅረውና የምወደውንም ወንድ ቀማሽኝ ብላ የተናገረችበት ባለችበት ቅጽበት ላይ ምህመት ከየት መጣ ሳይባል በፍጥነት ወደዛ ስፍራ ይደርሳል። ሀቲጄ እባክሽ ምንም ነገር አታርጊ፣ እባክሽን አታደርጊው፣ በቃ ይበቃል፣ የምር እሱ መሳሪያ ታዩ ሲል ይለምናታል። በዚህም ጊዜያትም ላይ ሁሉንም ነገር የማደርገው ለአንተ እንደሆነ አይገባህም እንዴ? አንተን እኮ ስለማፈቅርና ስለምወድ ነው እና ከአንተ ጋር መኖር ፈልጋለሁ ምህመት፣ አንተ ጋር አብሬ መኖር ፈልጋለሁ። እሷን እንገላታለን፣ ከዛ በኋላ እኔ እናንተ አብረን እንኖራለን ስትል ሀቲጄ ለምህመት ትነግረዋለች። በዚህ ጊዜያት ላይ ምህመትም አታደርጊውም ብሎ እሷን ለማስቆም ሙከራ ያደርጋል። መሳሪያው ተደቅኗል። አስሊ ይቺኑ ቅጽበት ባገኘችበት ሰዓት ላይ የሀቲጄን ወደኋላ ዞር ማለት ስትመለከት ወዲያው በፍጥነት እሷ ለማምለጥ ሀሳብ ውስጥ ትገባለች። እናም አምልጣ ወደ ምህመት ጋር በምትጠጋበት ሰዓት ላይ በድንገት ሀቲጄ መሳሪያውን ትተኩሰዋለች። እናም ምህመት ይመታል። የምህመትን መመታት የተመለከተችው አስሊ ምህመት እያለችም ስትጮህ ሀቲጄ ደግሞ የምታፈቅረውንና የምትወደውን ሰው ትገድለዋለች። በዚህ ጊዜያት ላይ ለአምቡላንስ ደውዪ፣ እባክሽን ለአምቡላንስ ደውዪ፣ አፍጥኙ፣ ደግሞ ፈጠን አድርጊ ብላ አስሊ ለመለመን ስትሞክር ሀቲጄ ግን አይ ለአምቡላንስ አልደውልም፣ እሱ እኮ የኔን ህይወት ነጥቆኛል፣ እኔ ደግሞ የሱን እነጥቀዋለሁ በቃ እንደውም በማለት እሷ ካለችበት ስፍራ ጥላቸው እያለቀሰች ትሄዳለች። አስሊ እሱን ለማዳንና ደሙን ለማስቆም እየሞከረች ትገኛለች። በሌላ በኩል ደግሞ ከፖርሳዋ ውስጥ አንድ የእርግዝና ምርመራ እያወጣች ያለችው ሀቲጄ አለች። ራሷን እርጉዝ እንደሆነች እየተናገረች ልጄ ከዚህ በኋላ እኔ እናንተ በሰላም እንኖራለን እሺ በማለት ሆዷንም አቅፋ ከፊት ለፊቷ ያለውንም የእርግዝና ምርመራም እየተመለከተች አሁን ከዚህ ቦታ እንጥፋ በማለት ትሄዳለች። አስሊ ስልኳን እያወጣች ለአምቡላንስና እንዲሁም ለተለያዩ ነገራቶች ትደውላለች። ምህመት እባክህን ታገል፣ ልትሞት አይገባም ስትልም ትማጸነዋለች። በስቲ ልጅ ባለመውለዷ የተነሳ ከባሏ ጋር በጣም ትልቅ ጠብ ውስጥ ገብታ ነበር። በመጨረሻም ወደ ህፃናቶች ጋር ይዟት ይሄዳል። እናም ወደ ህፃናቶች ጋር ይዟት ከሄድን በኋላ እዚህ ያመጣኝ ሀዘኔን ለመቀስቀስ ነው በማለትም ትጠይቀዋለች። እሱም ሀዘንሽን ሊቀሰቅስ ሳይሆን ከዚህ ውስጥ የምትፈልጊውን ህፃን ልጅ ወስደሽ የራስሽ ማድረግ እንድትፈልጊ ነው። ተመልከቻቸው፣ ሁሉም አሁን እዚህ ጋር ይጫወታሉ፣ ግን ደግሞ ሲያድሩ ሁሉም አንድ ላይ ያድራሉ፣ ምናልባት ለብቻቸው ያድራሉ። ስለዚህ ቤተሰብ የላችሁ። እኛ የምንፈልገውን ህፃናቶች መርጠን መውሰድ። ውድ ቻናላችን ተከታታዮች ስራችን ከተመቻችሁ ቪዲዮአችንን ሰብስክራይብ በማድረግ እንድታበረታቱን በታላቅ አክብሮት እንጠይቃለን። እንችላለን ከዛ በኋላ ቤስቲ አንቺ የነሱ እናት መሆን ትችላለች፣ እናም ደግሞ እኔም አባት ሆናለሁ ማለት ነው በማለት ቤስቲን ያቅፋታል። በሌላ በኩል ነብዴት ደግሞ ሰልጁ እባክህ ስልኩን አንሳው፣ ምን ሆነ ነው በማለት ቤት ውስጥ ይንቆዳቆዳል። በዚህ ጊዜያትም ላይ ሚስቱም ከመጣሽ በኋላ ምን እያደረግን ያንተ ሰውዬ? እስካሁን ድረስ ሀቲጄ አልደወለችልኝም፣ እናም ደግሞ እያነሳችልኝ አይደለም፣ የሆነ ነገር ተፈጥሯል። ለመጀመሪያ ጊዜ ከቤት ውስጥ ወጣ ስታደረ እባክህን የሆነ መላ ፍጠር ስትል ትለምነዋለች። እሱም ምንም እንደማትሆንና እሱ አሁን በራሱ ሰልጁ ስልክ አላነሳ ስላለው መናደድ ይናገራል። ሀቲጄ ታክሲ ይዛ በፍጥነት ከዛ ቦታ እናም ነፍሰ ገድያውን ከፈጸመችበት ቦታ ታመልጣለች። በዚህ ሰዓት ላይ ነበር ወደ ቤታቸው ውስጥ በራፋቸው ላይ ፖሊሶች የቆሙት ነብዴትና እንዲሁም ፈርዴስ ጋር። በዚህ ይህንን ሁሉ ነገር ሲመለከቱ ምንድነው ብሎም ሲናገሩ ነብዴት ማለት አንተ ነህ በማለት ከጠሩት በኋላ ፖሊሶቹም የማሰሪያ አስተዛዝ እንዳላቸው እየተናገሩ ወደ እስር ቤት ይዞት መሄድ ነው የሚፈልጉ ይናገራሉ። ፈርዴስ ይህን ነገር ስትሰማ እጅግ በጣም ትናድራለች፣ በጣም ትበሳጫለች። ምን ሰርቶ ነው ምን አድርጎ ነው ለማለት ሙከራ ታደርጋለች። እነሱም ሁሉም ነገር መስማት የሚችለው ፖሊስ ጣቢያ ከሄደ በኋላ እንጂ አሁን ግዴታ እነሱ ጋር አብሮ ተያይዞ መሄድ እንዳለበት ይናገራል። በዚህ ጊዜያት ላይም ነብዴትም በጥቂት ሰልጁ ብሎ ሲናገር ከሰልጁ ጋር በመሆን አጭበርብረሃል በማለት የገዛ ሚስቱ ትጮህበታለች። የእሷን መጮህም ለማስቆም እባክሽን አፍሽን ዝጊ፣ ምንም ነገር አልተፈጠረም በማለት ሚስቱን ለማረጋጋት ሙከራ ያደርጋል። በመጨረሻም ደግሞ አምቡላንሱም ለምህመት ደርሶለት አሁን አምቡላንሱና አስሊ አንድ ላይ ተያይዘው ወደ ሕክምና ስፍራ ይሄዳሉ። አስሊ በጣም እንደተጎዳም እየተናገረች ዶክተሮቹምና እንዲሁም ደግሞ የኢመርጀንሲ ክፍሎቹ በፍጥነት ሁሉም ነገር እንዲዘጋጅ ደውለው ይናገራሉ። ሰልጁ ግን ቢሆን ወደ ወንድሙ ስልክ እየደወለ ባለበት ጊዜያት ላይ
ወንድሜ እባክህ እስካሁን ድረስ አስሊ አልተገኘችም፣ ምን እያደረግክ ነው ያለው? ስልክም እያነሳልኝ አይደለም ብሎ ሲናገር አስሊ እኔ ነኝ በማለት አስሊ ታወራዋለች። ሰልጁክም እና ታዲያ አስሊ አንቺ ሰላም ከሆንሽ በቃ ሁሉም ነገር ሰላም ነው ማለት ነው፣ ለምንድነው የአምቡላንስ ድምጽ የምሰማው? በማለትም ሰልጁክም ይጠይቃታል። እሷም መህመት ተመልቷል፣ ሀቲጂ ተኩሳ መጥተዋለች በማለትም ትጮህበታለች። በዚህ ጊዜያትም ላይ እሺ በቃ በማለት በፍጥነት ያለችበትና የምትሄድበትን ሆስፒታል ከነገረችው በኋላ ይሄዳል። ሰልጁክም ቢሆን እህቱን ይዞ ወደዛ ስፍራና ወደ ሕክምና ቦታው በፍጥነት ያበራል። ይህን ነገር የሰሙት የቤት ሰራተኞቹም በጣም ደንግጠው እያለቀሱ ምን እናደርግ በማለት ይወያያሉ። ነብሰ ገዳይም የሆነችውና እንዲሁም ደግሞ የሰው ነብስ ያጠፋችው ሀቲጂ በድንገት በመንገድ ላይ እየሄደች ባለችበት ሰዓት ላይ መህመትን የሚመስል ሰው ስታገኝ ካለችበት ቦታ ወደ ወጣ መህመት በማለት ትጠራዋለች። ግን ያ ሰው መህመት ሳይሆን ሌላ ሰው ተመሳስሏት ነበር። እናም ወዲያው በጣም ይቅርታ አድርገልኝ በማለት ጉዞዋን ትቀጥላለች። ቤስቲ ህፃናቶቹን ካነጋገረች በኋላ ማን እንደምትወስድ ግራ እንደገባት እያወራች በዚህ ጊዜያት ላይ ስልክ ተደውሎላት መህመት እንደተተኮሰበትና ሆስፒታል እንደገባ ይነገራታል። መህመትም ወደ ሆስፒታል ከደረሰ በኋላ በፍጥነትም ደግሞ ሰልጁክና እህቱም ወደዛ ስፍራ መጥተው መህመትን ይቀላቀሉታል። ቤስቲ የምትሆን እዛ ስፍራ ላይ መጣ። አሁን የልብ ምቱ ሙሉ በሙሉ ይቆማል። ዶክተሮቹ ምንም ማድረግ አልቻሉ ነበር። መህመት አሁን የልብ ምቱ ስለቆመ በመጨረሻ ልቡን ለማዳን እናም ደግሞ እሱን ወደ ህይወት ለመመለስ ልቡን መደብደብና እንዲሁም በኤሌክትሪክ ማንዘር ይጀምራሉ። ትዕይንቱም መህመት ልጆቹንና እንዲሁም ሚስቱን ሲሰናበት ያስቃኛል። በሌላ በኩል ደግሞ የመህመትን አለመንቃት የተመለከተችው ቤስቲም የህክምና ሰራተኛ ነኝ ብላ ወደ ውስጥ ለመቀላቀል ስትሞክር ግን ደግሞ እሷን ሳስቆማት ያስቃኘናል። በሌላ በኩል ደግሞ መህመት በመጨረሻ ከታገለ በኋላ ከነፍሱ ጋርም ታግሎ ወደ ህይወት ይመለሳል። እናም ህይወት ይዘራል። ይህን ነገር የተመለከተችው አስሊን በጣም ደስ ብሏት እያለቀሰች አዎ ነግቷል በማለት ትስቃለች። እናም እንባና ሳቅን በመካከሏ ትቀላቀላለች። ሰልጁክም ቢሆን ሁሉም ይህ ነገር ያስደስታቸዋል። እናም አሁን ወደ ኢመርጀንሲ ክፍል ውስጥ ገብተዋል። በሌላ በኩል እስር ቤት ውስጥ የሚገኘውና ፖሊስ ጣቢያ ውስጥ ያለው ነብሪት አለ። ለሱም የሰራቸውን እያንዳንዱን ስራዎች ፖሊሱም እየዘረዘረለት ከየትኛውን እንደሚጀምርለትና በአደንዛዥ እጽ በሌላ በኩል ደግሞ ወንጀል በመስራት ወደ እሱ አካውንት ገንዘብ በማስተላለፍ እናም ሌላም ብዙ ነገራቶች እንዳሉ ይነግረዋል። እሱም ለማስረዳት ሙከራ ሲያደርግ ምንም ማስረዳት የሚጠበቅብህ ነገር የለም፣ ጠበቃ ለራሱ አያስፈልግም። ስለዚህ ቀጥታ አሁን አንተ የምትሆነው ወደ እስር ቤት ትገባለህ፣ ቀጥታ ወደዛ ትወረወራለህ ሲል ነግረዋል። ይህንን የሰማው ነብሬትም ወዲያ በጣም ያብዳል። መህመትን ለመሸኘትና እንዲሁም እሱን ለማዳን እየተጣጣሩ ያሉት ሙሉ ቤተሰቦች አሉ። እሱ ጋር ለመድረስ ይሮጣሉ። አስሊ በጣም እያለቀሰች ሁሉም ነገር በእኔ ምክንያት ነው ትላለች። ሀቲጂን እንደተኮሰችበት ማመን አልችልም፣ እኛ ጋር በልታለች ጠጥታለች፣ እናም ደግሞ ወደዋለሁ ትላለች። እንዴት ተኮሰችበት በማለት ሰልጁክም ጥያቄ ሲጠይቅ አስሊም ሁሉም ነገር የተፈጠረው በእኔ ምክንያት ነው፣ እኔ ነኝ ይህን ነገር በሙሉ ያደረግኩ ስትል ትናገራለች። በድንገትም ሰልጁክና እንዲሁም ደግሞ የቤስቲ ፍቅረኛ እርስ በርስ ከተከራከሩ በኋላ ወዲያው ሰልጁክ በጣም አዝኖ ካለበት ስፍራ ይወጣል። የወጣበት ዋነኛ ምክንያት ደግሞ ከወንድሙ ጋር ሰላም ባለመሆኑ የተነሳ ነው። እና እህቱ ምንም እንደማይሆን እየነገረችው አሁን ወደ ውስጥ ገብተው እንደገና መመለስና ለእሱ እርዳታ ማድረግ እንዳለባቸው ይነጋገራሉ። ነብሬትን በድንገት እዛው ፖሊስ ጣቢያ በነበረበት ሰዓት ላይ ስልክ ተደውሎ ለፖሊሱ ሀቲጂ መህመት ላይ ስልክ መሳሪያ እንደተኮሰች ስም ሲወራ ይህንን የሰማው አባቷን በጣም ያዝናል። ፖሊሱም ለካ በቤተሰባችሁ ሙሉ ነው ይህ ወንጀል የሚሰራው በማለት ተናግሯቸው ወደ በፍጥነት ሀቲጂን ፍለጋ ይሄዳል። ሀቲጂ አሁን ላይ ሙሉ በሙሉ እያበደች ትገኛለች። የሀቲጂ እናት ለሰልጁክም ስልክ ደውላ እባክህን ልጄን ሀቲጂን አላገኘኋትም ብላም ስትናገር ሰልጁክም ሀቲጂ እኮ መሳሪያ ተኩሳበታለች መህመት ላይ፣ ስለዚህ ካገኘሻት የሚያዣት በማለት ይነግራታል። ወደ ተመልካቾች የዛሬው ትዕይንታችን እዚህ ጋር ይጠናቀቃል። የመጨረሻው ክፍል ይቀጥላል። ይህ የመጨረሻው ክፍል 1 ነው። እናም በቀጣይ ደግሞ ክፍል 2 ይዤላችሁ የምቀርብ ይሆናል። እስከዚህ ስለተከታተላችሁን ከልብ አድርጌ አመሰግናለሁ።